ከክርስቶስ ስቅለት ጋር ተያይዞ ስሙ በስፋት የሚነሳ በጥንት የሮም ዘመን የአይሁድ አገረ ገዥ የነበረ ሰው ነው። ይህ ሰው ጴንጤናዊ ጲላጦስ ይባላል። በዚህ ሰው ውሳኔ ነበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የስቅላት ፍርድ የተፈረደበት። ለመሆኑ ጴንጤናዊ ጲላጦስ ማን ነው? እንዴት የይሁዳ ገዥ ሊሆን ቻለ? መጨረሻውስ ምን ነበር? ይህን ቪዲዮ እስከ መጨረሻው ብትከታተሉ ስለዚህ ክፉና ግልጽ ያልሆነ ታሪክ ስላለው ሰው ነገር ግን ለክርስትና እምነት ወሳኝ በሆነው የኢየሱስ ክርስቶስ ስቅላት ላይ ዋነኛ ተሳታፊ ስለነበረው ሰው በጥልቀት አስቃኛችኋለሁ። ለዚህ ኦርቶዶክሳዊ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑን። ይህንን ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ የበኩሎን ድርሻ በመወጣት ይህን መንፈሳዊ ቻናል ያግዙ። ጴንጤናዊ ጲላጦስ ማን ነበር? ስለ ጴንጤናዊ ጲላጦስ ተጽፈው ከሚገኙ መረጃዎች መካከል አራቱ ወንጌላውያንና ጆሲፈስ ወይም ዮሴፍ ወልደ ኮሪዮን የተባለው አይሁዳዊ የታሪክ ጸሐፊ በይሁዳ ስለነበረው አገዛዝ የጻፈው ታሪክ በዋናነት ይጠቀሳሉ። ከዚህም በተጨማሪ 318ቱ ሊቃውንት ሃይማኖትን ሲያጸኑ በጴንጤናዊ በጲላጦስ ዘመን ፍጹም መከራን ተቀበለ በማለት ስሙን ጠቅሰውት አልፈዋል። ጲላጦስ ከሮም ማኅበረሰብ ከፈረሰኞች መደብ ነበር። ይህም በመካከለኛው ዘመን ይኖሩ የነበሩ ጀብደኞች ካላቸው ማዕረግ ጋር የሚመሳሰል ነው። ከወታደር ቤተሰብ የመጣ ሲሆን የአይሁድ አገረ ገዥ ሆኖ ከመሾሙ በፊት በሮማውያን የጦር ክፍል ውስጥ በውትድርናና በአስተዳደራዊ ሥራዎች ውስጥ ያገለግል እንደነበር ይገመታል። ጲላጦስ በአእምሯችን ላይ ጥያቄ ፈጥሮ ያለፈ የታሪክ ሰው ነው። በአንዳንዶች ዓይን ቅዱስ ተደርጎ ሲታይ፣ በሌሎች ዘንድ ደግሞ የሰብአዊ ድክመት ፍጹም መገለጫ ተብሎ ይጠራል። በሌላ በኩል ሰላም እንዳይደፈርስ ሲል አንድን ሰው መሥዋዕት ለማድረግ ፈቃደኛ የሆነ አይነተኛ የፖለቲካ ሰው ነበር። ያም ሆነ ይህ ጲላጦስ በኢየሱስ ክርስቶስ ላይ ካደረገው ነገር የተነሳ በሰፊው ለመታወቅ በቅቷል። የጴንጤናዊ ጲላጦስ ኃላፊነትና ሥልጣን ከኢየሱስ ክርስቶስ ልደት በኋላ በ26 ዓመተ ምህረት ጴንጤናዊ ጲላጦስ የይሁዳ ገዥ ሆኖ የቀድሞውን ገዥ ቫሌሪየስ ጋራቱስን በመተካት ተሾመ። የምክር ቤት መቀመጫ ካላቸው መኳንንት በተለየ እንዲህ አይነት ቦታ የሚሰጣቸው ባለሥልጣኖች ከዝቅተኛው የገዥ መደብ ክፍል የወጡ ወንዶች ነበሩ። ጲላጦስ ከሰራዊቱ ጋር የተቀላቀለው የበታች አዛዥ ሆኖ ነበር። ከዚያም በተለያዩ ቦታዎች ግዳጁን ሲወጣ ደረጃ በደረጃ ማዕረግ የተጨመረለት ሲሆን በኋላም 30 ዓመት ሳይሞላው ገዥ ሆኖ ለመሾም በቅቷል። ጲላጦስ የደንብ ልብሱን ሲለብስ ከቆዳ የተሠራ እጅጌ ጉርድ ልብስና ከብረት የተሠራ ጥሩር ያደርግ ነበር። ከሕዝቡ ፊት ሲቀርብ ደግሞ መላ ሰውነቱን የሚሸፍን ወይነ ጠጅ ጥለት ያለው ነጭ ልብስን ይለብስ ነበር። አጭር ፀጉር እንዳለውና ጺሙን ሙልጭ አድርጎ ይላጭ እንደነበር ይነገራል። ምንም እንኳን አንዳንዶች የስፔን ተወላጅ እንደሆነ ቢያምኑም መጠሪያ ስሙ በደቡባዊ ጣሊያ ይኖሩ የነበሩ የሳምራውያን መኳንንት አባል እንደሆነ ይጠቁማል። የጲላጦስ አይነት ሥልጣን የሚሰጣቸው ሹማምንት በአብዛኛው የሚላኩት ኋላ ቀር ወደ ሆኑ ክፍሎች ነበር። በሮማውያን አመለካከት ደግሞ ይሁዳ በዚህ መልክ የምትታይ አገር ነበረች። ጲላጦስ ጸጥታና ሥርዓትን ማስከበር ብቻ ሳይሆን ቀጥተኛ ያልሆነ ቀረጥና የዜግነት ግብር የመሰብሰብ ሂደቱንም በበላይነት ይቆጣጠር ነበር። የዕለት ተዕለት ጉዳዮችን መዳኘት የአይሁድ ፍርድ ቤት ሥራ ሲሆን ከሞት ቅጣት ጋር የተያያዙ ጉዳዮችን የመጨረሻ ፍትሕ አስፈጻሚ አካል ወደ ሆነው ወደ አገረ ገዡ ይመሩ እንደነበር ግልጽ ነው። ጲላጦስና ሚስቱ የሚኖሩት የወደብ ከተማ በሆነችው በቂሳሪያ ሲሆን አብረዋቸውም አነስተኛ ቁጥር ያላቸው ጸሐፊዎች፣ ወዳጆቻቸውና መልእክተኞቹ ነበሩ። ጲላጦስ እያንዳንዱ ከ500 እስከ 1000 እግረኛ ወታደር ያሉት 5 ብርጌድ እንዲሁም 500 የሚያህል ፈረሰኛ ጦር ያዝ ነበር። ወታደሮቹም ሕግ የሚጥስ ሰውን እንጨት ላይ ሰቅለው የመግደል ልማድ ነበራቸው። በሰላም ጊዜ የሞት ቅጣት የሚፈጸመው ጉዳዩ በአጭሩ ከታየ በኋላ ሲሆን አመፅ በተቀሰቀሰበት ወቅት ግን አማጽያኑ አንድ ላይ ተይዘው ወዲያውኑ ይገደላሉ። ለምሳሌ ያህል በስፓርታከስ መሪነት የተካሄደውን አመፅ ለመደምሰስ ሮማውያን 6000 ባሮችን እንጨት ላይ ሰቅለው ገድለዋል። በይሁዳ አስጊ ሁኔታ ከተፈጠረ አገረ ገዡ በርካታ ክፍለ ጦሮችን ከሚያዘው በሶሪያ ከሚገኘው ንጉሠ ነገሥቱ እንደራሴ እርዳታ መጠየቅ ይችላል። ይሁን እንጂ ጲላጦስ በሥልጣን ላይ በቆየባቸው ዓመታት በሶሪያ ምንም አይነት ክፍለ ጦር ስላልነበረ ማንኛውንም አመፅ በአጭሩ ከመቅጨት ሌላ አማራጭ አልነበረውም። በየአገሩ የተሾሙ ገዢዎች ከንጉሠ ነገሥቱ ጋር በየጊዜው መረጃ ይለዋወጡ ነበር። የንጉሠ ነገሥቱን ክብር የሚነካ ነገር ወይም የሮማውያን አገዛዝ ላይ ስጋት የሚፈጥር ማንኛውም ሁኔታ ለንጉሠ ነገሥቱ ሪፖርት መደረግ የነበረበት ሲሆን ከዚያም ጉዳዩን በተመለከተ ትዕዛዝ ይላካል። አንድ አገረ ገዥ ጉዳዩን በተመለከተ ሌሎች አቤቱታ ከማሰማታቸው በፊት በግዛቱ ውስጥ የተፈጸሙ ነገሮችን ቀድሞ ለንጉሠ ነገሥቱ ማሳወቅ አለበት። በይሁዳ ችግር እያንዣበበ ስለነበር እንዲህ አይነት ጉዳዮች ጲላጦስን እንደሚያሳስቡት ግልጽ ነው። አይሁዳውያንን ያስቆጣው ጉዳይ ጆሲፈስ ወይም ዮሴፍ ወልደ ኮሪዮን የተባለው የታሪክ ጸሐፊ በአይሁዳውያን እምነት ምስል መስራት የተከለከለ ስለሆነ
ሮማውያን ገዢዎች ይህን ግምት ውስጥ በማስገባት የንጉሠ ነገሥቱ ምስል የሚገኝበትን ወታደራዊ አርማዎች ወደ ኢየሩሳሌም ይዘው ከመምጣት መቆጠባቸውን ገልጸዋል። ጲላጦስ ግን እንዲህ አይነት ሐሳቢነት ሳያሳይ በመቅረቱ በቁጣ የተሞሉ አይሁዳውያን አቤቱታ ለማቅረብ በአስቸኳይ ወደ ቂሳርያ ሄዱ። ጲላጦስ ለ5 ቀናት ያህል ምንም አይነት እርምጃ ሳይወስድ ቆየ። በስድስተኛው ቀን ወታደሮቹ አማጽያኑን እንዲከቡና ካልተበተኑ እንገላቸዋለን ብለው እንዲያስፈራሯቸው ትእዛዝ ሰጠ። አይሁዳውያን ሕጋቸው ከሚጣስ ሞትን እንደሚመርጡ ሲናገሩ ጲላጦስ አቋሙን በመለወጥ ምስሎቹ እንዲነሱ አደረገ። ጲላጦስ የኃይል እርምጃ የወሰደባቸው ጊዜያትም ነበሩ። ጆሴፈት አገረ ገዡ ወደ ኢየሩሳሌም በቦይ ውሃ ለማምጣት ግንባታ እንደጀመረና የፕሮጀክቱ ወጪ ለመሸፈን ከቤተ መቅደሱ በተገኘ ገንዘብ እንደተጠቀመ ጽፏል። ጲላጦስ ቤተ መቅደሱን መዝረፍ እርኩሰት ተግባር እንደሆነ ጉዳዩ ያስቆጣቸው አይሁዳውያን ከቦታው እንዲነሳ ለንጉሠ ነገሥቱ ለጢባርዮስ ቄሳር ጥያቄ እንደሚያቀርቡ ስለሚያውቅ ገንዘቡን በኃይል አልወሰድም። ስለዚህ ጲላጦስ የቤተ መቅደሱን ኃላፊዎች ትብብር ሳያገኝ አልቀረም። ቁርባን ተብሎ የሚጠራው ለአምላክ የተሰጠ ገንዘብ ለከተማዋ ነዋሪዎች ጥቅም ተብሎ ለሚከናወን ሥራ ቢውል ምንም ጥፋት የለበትም። ይሁን እንጂ በሺዎች የሚቆጠሩ አይሁዳውያን በነገሩ መቆጣታቸውን ለመግለጽ ተሰባሰቡ። ጲላጦስ ወታደሮቹ ከሰልፈኞቹ ጋር እንዲቀላቀሉና ተቃዋሚዎችን ሰይፍ ሳይጠቀሙ በቆመጥ ብቻ እንዲመቷቸው ትእዛዝ አስተላለፈ። እንዲህ ያደረገው ዓመፁን ያለምንም ደም መፍሰስ መቆጣጠር ስለፈለገ ነበር። ምንም እንኳን አንዳንዶች የሞቱ ቢሆንም ስልቱ የተፈለገውን ውጤት ያስገኘ ይመስላል። አንዳንድ ሰዎች ጲላጦስ የገሊላውያንን መሥዋዕት ከደማቸው ጋር እንደቀላቀለው ለኢየሱስ መጥተው የነገሩት ስለዚህ ሁኔታ ነበር። የሉቃስ ወንጌል ምዕራፍ 13 ከቁጥር 1 ላይ እንደሚነግረን የኢየሱስ ክርስቶስ የፍርድ ሂደት ከክርስቶስ ልደት በኋላ በ33 ዓመተ ምህረት የፋሲካ በዓል ከመከበሩ ጥቂት ቀናት ቀደም ብሎ በይሁዳ አውራጃ በሞት ሊያስቀጣ በሚችል ክስ በሃይማኖት መሪዎች ተከሶ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ጲላጦስ መጣ። ካህናቱ ክሱን ወደ አገረ ገዡ ይዘው የሄዱበት ዋነኛ ምክንያት የሞት ክስን በአውራጃው ተግባራዊ ማድረግ የሚችለው አገረ ገዡ ብቻ እንደሆነ የሮም ሕግ ስለሚደነግግ ነበር። ፀሐይ ስትጠልቅና ምሽቱ ሲጀምር የፋሲካ በዓል መግቢያ በመሆኑ ከሳሾቹ ወደ ሮማዊ የፍርድ አዳራሽ መግባት አይችሉም። ምክንያቱም አይሁድ በሕጋቸው መሠረት እርሾ ያለበት አዳራሽ ውስጥ ከገቡ ያልነጹ ስለሚያደርጋቸው የፋሲካን በዓል ማክበር አይችሉም ነበር። ስለሆነም ገዢው ጲላጦስ የአንቶንያ ምሽግ ክፍል ከሆነው ከፕራይቶረም ፊት ካለው ሰገነት በመውጣት ክሳቸውን ማዳመጥ ግድ ሆነበት። የመጀመሪያው ክሳቸው በዮሐንስ ወንጌል ምዕራፍ 18 ከቁጥር 32 ላይ የተቀመጠው ሲሆን ክሱም ክፉ አድራጊ ነው የሚል ነበር። ጲላጦስ በዚህ ክሳቸው ተሳልቆባቸዋል። የሁሉም ክሳቸው ይህ ከሆነ በራሳቸው ሕግ ወስደው እንዲቀጡት ነገራቸው። እነርሱ ግን ሲመልሱ አንድ ሰው በሞት እንዲቀጣ ማድረግ እንደማይችሉና ይህንን ማድረግ የሚችለው ጲላጦስ ብቻ እንደሆነ በአንክሮ ነገሩት። ካህናቱ በኢየሱስ ላይ የሚያቀርቡት ክስ ግልጽ ነበር። ስለሆነም ያቀረቡት ክስ ሕዝብን በማወክ ለቄሳር ግብር እንዳይከፈል ያስተምራልና ራሱን ንጉሥ በማድረግ ይጠራል ብለው ጲላጦስ ክሳቸውን እንዳያቃልል አድርገው አቀረቡ። ጲላጦስም ከሳሾቹን በውጭ ተዋቸውና ኢየሱስን ወደ አዳራሹ ይዞ ገባ። እናም ጠየቀው። የጠየቀው ጥያቄ በእርግጥ እርሱ የአይሁድ ንጉሥ እንደሆነ ነበር። የኢየሱስ ሙሉ ምላሽ ግን አንተ አልህ የሚል ሆነ። ታዲያ ማስተዋል ያለብን ጉዳይ ጲላጦስ ሮማዊ ነው። ምንም እንኳን የሃይማኖት ሰው ባይሆንም የሚያመልከው የሮማውያንን ጣዖት ነው። ኢየሱስ ራሱን ክርስቶስ አድርጎ ጠራው ማለት ራሱን የእግዚአብሔር ልጅ አደረገ ማለት ነው። በሮማውያን የሃይማኖት እሳቤ ደግሞ አማልክት ብዙውን ጊዜ በሰዎች አምሳል ተገልጠው በምድር ላይ እንደሚሄዱ ይታሰባል። በመሆኑም ጲላጦስ የንጉሥነት መንበርህ የት ነው ብሎ ሲጠይቀው ኢየሱስ ከዚህ ዓለም እንዳይደለ መልሶለታል። ይህ ምላሹ የተከሳሹ ንግግር ስቶይኮች የተባሉ የፍልስፍና አራማጆች እንደሚያስቡትና ራሱ ጲላጦስ እንደሚያውቀው ንጉሥነቱ የፍልስፍና ንጉሥ በመሆኑ አርክቶታል። ጲላጦስ ከአዳራሹ በመውጣት የፍርዱ ውጤት በውጭ ሆነው ለሚጠባበቁ ካህናት ምንም አይነት ጥፋት አላገኘሁበትም ብሎ ነገራቸው። በዚህን ጊዜ ካህናቱ ተቆጡ። ጲላጦስም ኢየሱስ ገሊላዊ እንደሆነ ስላወቀ በወቅቱ የገሊላ አገረ ገዥ የነበረው ሄሮድስ አንቲፓስ ስለሆነ ጲላጦስ ሁለት ሊያሳካ የሚችላቸውን ነገሮች አሰበ። የመጀመሪያው እነኚህን የማይሆን ክስ ይዘው የቀረቡትን የአይሁድ ካህናት ከአጠገቡ ዘወር እንዲሉ ለማድረግ ሲሆን፣ ሁለተኛው ደግሞ ከገሊላ አገረ ገዥ ጋር የነበረውን ጠብ በማስወገድ የተሻለ ግንኙነት ለመፍጠር ነበር። ስለሆነም ኢየሱስን ለፍርድ ወደ ሄሮድስ አንቲፓስ ሰደደው። ሄሮድስም ኢየሱስን ለፍርድ ወደ እርሱ ጲላጦስ በመላኩ እጅግ ተኩራራ። የገሊላው አገረ ገዥ ሄሮድስ አንቲፓስ ኢየሱስ ያደረጋቸውን ተአምራት ሰምቷል። ሊያገኘውም በጣም የሚጓጓ ነበር። ምናልባት ይህ እንግዳ ሰው በዓይኖቹ ፊት ተአምራትን ሊያደርግ ይችላል። ነገር ግን ያሰበው ሳይሳካለት ቀረ። አገረ ገዡ አዘነና መልሶ ወደ ጲላጦስ ላከው። የአይሁድ ገዥ ጴንጤናዊ ጲላጦስ ለሁለተኛ ጊዜ በፍርድ ወንበር ላይ ተቀመጠ። በዚህን ጊዜ ሚስቱ ክላውዲያ ፕራስኩላ ወደ እርሱ መጣችና በጆሮዋን ሾካሾከች። የማቴዎስ ወንጌል ምዕራፍ 17 ከቁጥር 19 ላይ እንዲህ ይላል፣ በእርሱ ምክንያት ዛሬ በሕልሜ ስለተሰቃየው በዚህ ንጹሕ ሰው ላይ ምንም ነገር እንዳታደርግ የሚል ነበር።
ጲላጦስም ኢየሱስን ከከሳሾቹ ለማዳን ሌላ ሙከራ አደረገ። በአይሁድ የፋሲካ በዓል ልማድ በየዓመቱ አንድ እስረኛ ይፈታ ነበር። ጲላጦስም የወንበደኞች አለቃ የነበረውን በርባንን በማስመጣት ከሁለቱ ማለትም ከኢየሱስና ከበርባን ማንን ልፍታላችሁ ብሎ ምርጫ ቀረበላቸው። ሕዝቡም በታላቅ ጩኸት ካህናቱም ተደምረው ኢየሱስ እንዳይፈታ በርባን ይፈታ በማለት ለመኑት። ሌላ ጩኸትም ተሰማ። ያም ጩኸት ጲላጦስ በምንም አይነት ሊያልፉ የማይችል ጩኸት ነበር። ይሄው ንጉሳችሁ ባላቸው ጊዜ ከቄሳር በቀር ሌላ ንጉሥ የለንም፣ ደግሞም ይህንን ሰው ብትፈታው የቄሳር ወዳጅ አይደለም አሉ። ጲላጦስ በልቡ ኢየሱስ ወደ ሞት የሚያደርስ ምንም አይነት ጥፋት እንዳላደረገ ቢያውቅም የሮምን ሕግ ግን መጣስ አይችልም። ጲላጦስና ሥልጣኑ በአደገኛ አጣብቂኝ ውስጥ ነው ያሉት። ክርስቶስን ነጻ ቢያደርገው አይሁድና ካህናቱ በክህደት ወንጀል ይከሱታል። ግራ ሲገባው ታዲያ ክርስቶስ የተባለ ኢየሱስን ምን ላድርገው ብሎ ጠየቃቸው። ሁሉም በአንድ ድምፅ ስቀለው ብለው ጮኹ። ጲላጦስ ፍትህን ከመስጠት ይልቅ ያተኮረው በራሱ ደህንነት ላይ ነበር። በመሆኑም ውሃ አስመጥቶ እጁን ታጠበ። ይህም ንጹሕ የሆነውን ሰው ከመግደል እጁ ነፃ እንደሆነ ለመግለጽ ነበር። እኔ ከዚህ ሰው ደም ንጹሕ ነኛልና ከእንግዲህ ከኃላፊነቱ የራሳችሁ ነው ብሎ ደመደመ። በዚህን ጊዜ ከሕዝቡ ሌላ ጩኸት ተሰማ። ደሙ በእኛና በልጆቻችን ላይ ይሁን አሉ። ጲላጦስ ለወታደሮቹ ኢየሱስን አሳልፎ ሰጠ። ወታደሮቹም ወደ ገረፉበትና መስቀል እንዲሸከም ወዳደረጉበት ቦታ ወስደው ከባዱን የእንጨት መስቀል አሸክመው ወደ ጎልጎልታ በሚወስደው የኢየሩሳሌም ጎዳና በሕዝቡ ፊት እንዲሄድ አደረጉት። ኢየሱስም በዚያ ቦታ ላይ ከሁለት ወንበዴዎች ጋር ተሰቀለ። እውነት ምንድን ነው? ጲላጦስን የሚያስተቸው ነገር የአይሁድ ካህናት አለቆችና ሽማግሌዎች ኢየሱስ ንጉሥ ነኝ ይላል ሲሉ ያቀረቡትን ክስ የመረመረበት መንገድ ነበር። ጲላጦስ የኢየሱስ ተልእኮ ለእውነት መመስከር መሆኑን ሲሰማ ይህ እስረኛ በሮም መንግሥት ላይ የሚፈጥረው ስጋት እንደሌለ ተገነዘበ። እውነት ምንድን ነው ሲል ያቀረበው ጥያቄ እውነትን ለመረዳት የሚያዳግት ጽንሰ ሐሳብ ስለሆነ ያን ያህል ትኩረት ሊሰጠው አይገባም የሚል አስተሳሰብ እንደነበረው በግልጽ ያሳያል። የደረሰበት መደምደሚያ ምን ነበር? ውሳኔውን እኔ በዚህ ሰው ላይ ምንም ወንጀል አላገኘሁበትም ሲል ገልጿል። የፍርድ ሂደቱን እዚህ ላይ መቋጨት ተገባ ነበር። ሆኖም አይሁዳውያን አገሪቱን ለውድቀት እየዳረገ ነው ሲሉ አጥብቀው ተከራከሩ። የካህናት አለቆች ኢየሱስን አሳልፈው እንዲሰጡ ያደረጋቸው ቅናት ነበር። ጲላጦስም ይህን ተረድቷል። ከዚህም በተጨማሪ ኢየሱስን መልቀቅ ችግር እንደሚያስከትል አውቋል። እንዲህ አይነት ሁኔታ እንዲፈጠር ደግሞ አይፈልግም። ከዚህ ቀደም ጲላጦስ ከአይሁዳውያን ጋር መጋጨቱ በጢባሪዎስ ዘንድ ያለውን ስም ያጎደፈ ሲሆን፣ ንጉሠ ነገሥቱ ደግሞ ብቃት የሌላቸው አገረ ገዢዎች ላይ ጥብቅ እርምጃ እንደሚወስድ ይታወቃል። በአንጻሩ ደግሞ ለአይሁዳውያኑ ቢሸነፍ የድክመት ምልክት ተደርጎ ሊቆጠርበት ይችላል። ስለዚህ ጲላጦስ ምን እንደሚያደርግ ግራ ተጋባ። ጲላጦስ ትክክለኛውን ነገር ማድረግ የፈለገ ይመስላል። በሌላ በኩል ደግሞ ክብሩን መጠበቅና ሕዝቡን ማስደሰት ፈልጓል። በመጨረሻ ሕሊናውን ከማክበርና ፍትህን ከማስፈጸም ይልቅ ለቦታው መቆም እንደሚሻል ወሰነ። ውሃ እንዲያመጡለት ጠይቆ እጁን ከታጠበ በኋላ አሁን በሚያስተላልፈው የሞት ፍርድ ተጠያቂ እንዳልሆነ ተናገረ። ጲላጦስ ኢየሱስ ንጹሕ ሰው መሆኑን ቢያምንም እንኳ እንዲገርፉት ካደረገ በኋላ ወታደሮቹ እንዳይሾፉበት እንዲመቱትና እንዲተፉበት አሳልፎ ሰጣቸው። ጲላጦስ ኢየሱስን ለመልቀቅ አንድ የመጨረሻ ሙከራ አደረገ። ይኸውም ይህ ድርጊቱ የቄሳር ወዳጅ አለመሆኑን እንደሚያሳይ ሕዝቡ በጩኸት ገለጹ። ጲላጦስ ይህን ሲሰማ ለፍላጎታቸው ተሸነፈ። የጲላጦስ ውሳኔ ሁከት ከሚፈጠር የአንድ ሰው ነፍስ ቢጠፋ ይሻላል የሚል ነበር። ይህም ከእውነት ጋር ፈጽሞ የተጣላ አስመሳይና ጥቅመኛ ሰው እንደነበር ያሳያል። የጲላጦስ መጨረሻ ምን ሆነ? መጽሐፍ ቅዱስ ስለ ጴንጤናዊ ጲላጦስ መጨረሻ በተመለከተ ምንም የሚለን ነገር የለም። ጆሴፈስ ወይም ዮሴፍ ወልደ ኮሪዮን የተባለው የታሪክ ጸሐፊ እንዳሰፈረው ከሆነ ይህ ታሪክ ከተፈጸመ ከ6 ዓመታት በኋላ የጲላጦስ የፖለቲካ ሕይወቱ ማብቂያ ጊዜ ደረሰ። ነገሩ እንዲህ ነው። አንድ ቀን አንድ ሳምራዊ ሙሴ ከማደሪያ ድንኳኑ ውስጥ አውጥቶ 10ቱ ትእዛዛት ያሉበትን ቅዱስ ጽላት የት እንደደበቀው እንደሚያውቅ ይፋ አደረገ። ሰውየው አክሎ ለሀገሩ ሰዎች ወደ ኮራዚ ተራራ አብረው ቢሄዱ ይህ ጽላት የት እንደተቀበረ እንደሚያሳያቸው ነገራቸው። የሰውየው ንግግር በብዙ ሰዎች ዘንድ ታላቅ ደስታና የጋለ ስሜትን ቀሰቀሰ። ተቀባይነትንም አገኘ። እጅግ ብዙ ሕዝብ ተሰብስበው ወደ ተራራው በሞቀ መንፈስ ተመሙ። አንድ መነጋገሪያ ርዕሰ ጉዳይም በአካባቢው ይሰራጭ ነበር። ይህ ቅዱስ ጽላት ካለበት ከወጣ እግዚአብሔር ከጭቆና ነፃ ሊያወጣቸው እንደሆነና እንደገና ታላቅ መንግሥት አድርጎ ሊያነሳቸው እንደሚችል ተወራ። ጲላጦስ ይህን ወሬ ሰማና ወዲያው ፈጣን እርምጃ ወሰደ። በአገረ ገዡ የተላኩ የታጠቁ የሮማ ወታደሮች ከገሪዛን ተራራ ስር ደረሱ። ሕዝቡን ተራራውን ወጥተው ጽላቱን ቆፍረው ሊያወጡ ተዘጋጁ። ወታደሮቹ እንደደረሱ ግን አንድ ነገር ተመለከቱ። ሕዝቡ የጦር መሳሪያ ሳይቀር ይዞ ወደ ተራራው እየወጣ እንደሆነ አስተዋሉ። ወዲያው ወደ መንደራው የሚወስደውን መንገድ ዘጉና ሕዝቡ ላይ ጥቃት መፈጸም ጀመሩ። እጅግ ብዙ ሳምራውያን በዚህ ጥቃት ተገደሉ። ብዙ ሰዎችም አመለጡ። የቀሩት ግን ተይዘው ታሰሩና በኋላ ላይ በሞት ፍርድ ተቀጡ። ይህ ከሆነ በኋላ በሶሪያ የሮማ ገዥ ወደ ሆነው
ወደ ቪታሊስ ተላኩና ጴንጤናዊ ጲላጦስ በታላቂቱ ሮም ላይ ያላመፁ ሰላማዊ የሆኑና እንደተቀበረ የተነገረ ቅዱስ ጽላት ለማውጣት የሄዱ ሳምራውያንን አላግባብ እንዳስጨፈጨፈ የሚያስረዳ ክስ አቀረቡ። ቪታለስ ለረዥም ጊዜ የጲላጦስን ክፉ አድራጊነትና ውስጣዊ ስሜት ስለሚያውቅ አንዱን ከሱ ስር ያለ ባለሥልጣን የሆነውን ሜርሴሉስን የይሁዳን አውራጃ ጉዳይ እንዲመለከት ወሰነ። ጲላጦስም ወደ ሮም ሄዶ በንጉሠ ነገሥቱ ፊት ምላሽ እንዲሰጥ አዘዘ። ጲላጦስ ሌላ ምርጫ ስላልነበረው ወደ ሮም በመርከብ ተሳፍሮ ሄደ። በጉዞ መሃል ንጉሠ ነገሥቱ ጢባሪዎስ ቄሳር መሞቱ ተሰማ። ቄሳር ጋዩስ ወይም ካሊጉላ ተብሎ የሚታወቀው የሮም ንጉሠ ነገሥት ሆኖ ተሾመ። ጲላጦስ በአዲሱ ቄሳር ፊት ስለ ጉዳዩ ቢያስረዳም በዚህ ላይ ምንም አይነት የተመዘገበ መረጃ አልተገኘም። ኢዩሲበስ ከ300 ዓመታት በኋላ እንደዘገበው ጲላጦስ ተይዞ በታላቅ ስቃይ ውስጥ እንዳለፈና በራሱ እጅ ራሱን እንዲቀጣ ጫና እንደደረሰበት ዘግቧል። ኢዩሲበስ በዘገባው ላይ መለኮታዊ ፍርድ በራሱ ላይ ሲደርስበት አልዘገየም ሲል አስቀምጧል። በተቃራኒው ደግሞ ጴንጤናዊ ጲላጦስና ሚስቱ በኋላ ላይ ክርስቲያን ሆነው በሰማዕትነት እንዳረፉ ይናገራሉ። ከ155 እስከ 245 ዓመተ ምህረት ድረስ የኖረው ቱርቱሊያን የተባለው ጸሐፊ ጲላጦስን አፖሎጄቲክስ በተባለው መጽሐፉ ላይ የልብ ክርስቲያን ብሎታል። እንደ ማስረጃ አድርጎ ጲላጦስ የክርስትና እምነትን አድንቆ የጻፈውን ደብዳቤ አያይዟል። ኦሪገን የተባለው ከ185 እስከ 254 ዓመተ ምህረት የኖረው ጸሐፊም ሚስቱ ክላውዲያ ፕራስኩላ ወደ ክርስትና የተመለሰ ሴት አድርጎ ጽፏል። የጲላጦስ ሥራ የተባለ መጀመሪያ ላይ ከ315 እስከ 403 ዓመተ ምህረት ድረስ በኖረው ኤጲፋኑስ የተጠቀሰውና ዛሬም ድረስ ያለ አዋልድ መጽሐፍ ከትንሣኤ በኋላ የሆነውን የጲላጦስን ታሪክ ይናገራል። የግሪክ ኦርቶዶክስ ቤተ ክርስቲያን ጲላጦስን ሳይሆን ሚስቱን ቅድስት አድርጋ በየዓመቱ ጥቅምት 17 ቀን ትዘክራለች። ይሁን እንጂ የጲላጦስ መጨረሻ ምን እንደሆነ በትክክል የሚያሳውቅ መረጃ የለም። ጲላጦስ ግትር፣ ግዴለሽና ጨካኝ ነበር። ሆኖም የይሁዳ ገዥ ሆኖ ለ10 ዓመታት የቆየ ሲሆን አብዛኛዎቹ ገዢዎች ግን በዚህ የቆዩት ከዚህ እጅግ ለሚያንስ ጊዜ ነበር። ስለዚህ በሮማውያን ዓይን ሲታይ ጲላጦስ ኃላፊነቱን በሚገባ የተወጣ ሰው ነበር። በአንጻሩ ደግሞ ራሱን ለማዳን ሲል ኢየሱስን እንዲገረፍና እንዲገደል ያደረገ ፈሪ ሰው ነበር ተብሏል። ሌሎች ደግሞ ጲላጦስ ሰላም የማስከበርና የሮምን ጥቅም የማስጠበቅ እንጂ ለፍትሕ የመቆም ግዴታ አልነበረበትም ብለው ይከራከራሉ።